ሰላም እንዴት ናችሁ? ዛሬ ላወራችሁ የፈለኩት አጭር ሴቶች ምን መልበስ አለባቸው ወይም ምን ለብሰው ቢታዩ ቁመታቸው ረዘም ብሎ ሊታይ ይችላል የሚለውን ነው። ወደ 9 የሚሆኑ ነጥቦችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉት። አንደኛ ላይ የምናየው ሆሪዞንታል ስትራይፕስ ወይም ወደ ጎን መስመር ያላቸው ልብሶች ናቸው። እነዚህ ልብሶች የአይናችን እይታ ወደ ጎን ይወስዱታል። በዚህ ምክንያት አጭር መስላችሁ እንድትታዩ ያደርጋል። ስለዚህ በሆሪዞንታል ስትራይፕስ ቦታ ቨርቲካል ስትራይፕስ ወይም ከላይ ወደ ታች መስመር ያላቸውን ልብሶች ብትለብሱ ይመረጣል። መስመሮቹ ግን በጣም ያልወፈሩ ወይም ደግሞ በጣም ያልቀጠኑ መሆን አለባቸው። ሁለተኛ ደረጃ የምናየው ትልልቅ ቦርሳዎችን ማስወገድ አለባችሁ። ምክንያቱም ከቁመታችሁ ጋር ፕሮፖርሽናል ወይም ተመጣጣኝ ሆኖ ስለማይታይ ምርጫችሁ መሆን ያለበት አነስ ያሉ መካከለኛ ወይም ደግሞ ክሮስ ቦዲ ቦርሳዎች ናቸው። በሶስተኛ ደረጃ የምናየው ከላይና ከታች ተቃራኒ የሆኑ ወይም ደግሞ ተቃራኒ ከለር ያላቸውን ልብሶች አትልበሱ። ምክንያቱም ሰውነታችንን ለሁለት ቆርጦ እንዲታይ ስለሚያደርግ ከላይ እስከታች ተቀራራቢ ተመሳሳይ ከለር ወይም ወጥ ከለር ብትለብሱ ሰውነታችሁ ሳይቆራረጥ ረዘም ብላችሁ እንድትታዩ ያደርጋል። አራተኛ ሎዌስት የሆኑ ሱሪዎችን መልበስ የለባችሁ። እግራችሁ አጭር ወገባችሁ ረጅም መስሎ እንዲታይ ያደርጋል። ስለዚህ እግራችሁ ረጅም መስሎ እንዲታይ ሃይ ዌስት የሆኑ ሱሪዎችን ልበሱ። በአምስተኛ ደረጃ የምናየው ባጊ የሆኑ ጅንሶች ወይም ባጊ የሆኑ ቲሸርቶችን ባትለብሱ ይመረጣል። አውቃለሁ አሁን ላይ እነዚህ ልብሶች ትሬንድ ናቸው፣ ግን የበለጠ አጥራችሁ እንድትታዩ ነው የሚያደርጋችሁ። በእነዚህ ልብሶች ቦታ ስትሬት ከት የሆኑ ጅንሶች ወይም ወገባችሁን ዲፋይን የሚያደርጉ አጉልተው የሚያሳዩ ልብሶችን ብትለብሱ ተመራጭ ነው። ስድስተኛ ክሮፕድ ዋይድ ሌግ የሆኑ ሱሪዎችን አትልበሱ። እነዚህ ሱሪዎች አጥራችሁ እንድትታዩ ያደርጋሉ። ስለዚህ ሎንግ ዋይድ ወይም ረጅም የሆኑ ወይም ደግሞ ፕላዞ የሚባሉትን መልበስ ትችላላችሁ። ሰባተኛ ትልልቅ ቀበቶዎችን አትጠቀሙ። ከቁመታችሁ በላይ ቀበቶ ጎልቶ መታየት ስለሌለበት አነስ ያሉ ቀበቶዎችን ልበሱ። ስምንተኛ ትልልቅ ምስል ያላቸው ወይም ፓተርን ዝብርቅርቅ ያለ ዲዛይን ያላቸውን ልብሶች አትልበሱ። እነዚህም ቁመታችሁ አጭር ሆኖ እንዲታይ ነው የሚያደርጉት። ስለዚህ ዝም ያሉ ልብሶችን ልበሱ። በመጨረሻም የምናየው አጭር ቀሚሶችን ስትለብሱ ተረከዝ ላይ ማሰሪያ ያላቸውን ወይም ተረከዝ ላይ የሚታሰሩ ጫማዎችን አታድርጉ። ምክንያቱም የእግራችሁ ርዝማኔ ተቆርጦ ወይም አጥሮ እንዲታይ ያደርጋል። በተጨማሪም ረጅም ከሰውነታችሁ ጋር ተመጣጣኝ የሆኑ ቀሚሶችን መልበስ ትችላላችሁ። ተረከዝ ያላቸው ጫማዎችን መልበስ አትርሱ። ስለነበረን ቆይታ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። መልካም ጊዜ